نعمة فتنانا سمتو ونبلوكم بالشر والخير فتنة وإلينا ترجعون እንጂ ችግር ሲደርስብን የቀጣል የፈተነን ምቾት ሲሰጠን ደግሞ አላህ ስላላቀን አይደለም አክረመን አሃነን ይላሉ አላህ ሀብት ሲሰጠው አላህ አከበረኝ ይላል እየሸለመው መስሎታል እየፈተነው ዘካ ያወጣል ወይ ወገኖቹን ይጠይቃል ወይ መስጂዶችን እንደዚህ ቁሞ ያሰራል ወይ ፈተና ነው የተሰጠው ዕውቀት ሲሰጥ ዓላመቱን ፈኻማ እንድትባል አይደለም ያስተምርበታል ወይ ህዝብ ይለውጥበታል ወይ በንግግሩ አላህን ብቻ ይፈልጋል ወይ ልትመዘን ሁለተኛው ደረጃ ሹክር ማወቅም ይገባል ሹክር ማለት ሶስት እርከን አለው አላህ ለሰጠ ጸጋ ማመስገን ማለት የመጀመሪያው በቃል መናገር አልহামዱሊላህ ይሄን ቤት ሰጠኝ ይሄን መኪና ልጆችን ሰጠኝ ጥሩ ትዳር ሰጠኝ ጤንነት ሰጠኝ መልካም ቁመና ሰጠኝ ጥሩ ጓደኞች ሰጠኝ ሹክር በቃል ነብዩላህ ኢብራሂም ልጃቸውን ሲወልዱ አልহামዱሊላህ الذي وهب لي على الكبر اسماعيل واسحاق ان ربي لسميع الدعاء ልጃገኘ አልহামዱሊላህ በቃል ማመስገን ሁለተኛው በውስጥ ከአላህ እንደሆነ ማረጋገጥ هذا من فضل ربي ቤትን መኪናን ልጆችን ጓደኞችን ህዝቡ ሞልቶ መስጂድ ስታይ هذا من فضل ربي هذا رحمة من ربي زي مدركة وستنال ذو القرنين قنبون سيجرسوا هذا رحمة من ربي إيه يجيت هاي الزنتنا يعني تشلو تادل بوقته بوبته بتكبين تادل هذا من فضل ربي سوستنياو يتستان سقال تفتر اللتنقر ماوال ماكافل مستد يشك عندور كنو اعملوا آل داود شكرا وقليل من عبادي الشكور يا داود بيت سبع الله من آلاتشو شكر سرنجالات سربت سلطان نبي النفسة تتاتوال سربت آلاتشوال سقا كمنا مسقنبت اسقاندو لتفتر اللتنقر ماوال ያነው ምስጋና የሚባለው እንጂ እጅህን አጣጥፈህ አንተ ደሮና ክትፎን በልተ ምስኪን ሲመጣ በር ላይ መመለስ አይደለም ዘካህን ቀንሰህ ማካፈል አይደለም የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል ወቀሊሉን ምን ዒባዲ የሽኩር አላህ ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህን የሚያመሰግኑ ነብዩና